እጅግ አስገራሚና አሳዛኝ የ50 ሚሊዮን ብር ስጦታ። ይህ በምስሉ የምትመለከቱት ወጣት አህመድ ይባላል። እናቱ በልጅነቱ ጥላው ብትሞትም አባቱ ግን በስልጤ ዞን የገጠር ሻይ ቤት ተቀጥረው እየሰሩ አንቀባረው ያኖሩት ነበር። ልጃቸውን እንዳይሰማው በማሰብ በወጣትነታቸው ሌላ ሚስት ሳያገቡ አባትም እናትም ሆነው አሳደጉት። እንደ ሴት እየሰሩ የእናቱን ቦታ ሸፍነውም አሳደጉት። የአህመድ ጓደኞች በጨዋታ መሃል አባት ሴት ነው እንዴ ቆጮ የሚጋግረው ብለው በአባቱ ሲቀልዱ በጣም ውስጡ ተነካም። የሚይዘው የሚጨብጠው ነገር አጣም። በ14 ዓመቱ በመኪና ተንጠልጥሎ እግሩ ወደ መራው ሄደም። አባትም ወደ ቤት ሲገቡ ልጃቸው የለም። ፈለጉት፣ አፈላለጉት፣ ደብዛው ጠፋ። ለ15 ዓመታት በልጃቸው ፍለጋ ይገኝበታል ወደ ተባለ የሀገሪቱ ክፍል አፈላለጉት። አህመድ ግን ሊገኝ አልቻለም። አህመድ የአባቱን ሕይወት ለመቀየር ወኔ ሰንቆ ህልሙን እንደሰነቀ ባህር ማዶም ተሻግሮ ነበር። ከ15 ዓመታት በፊት መኪና ላይ ተንጠልጥሎ ያዩት ቱሪስቶች ይዘውት ከሀገር ወጥተውም ነበር። የልጅ አዋቂው አህመድ